ደስታ ባለ ውለታን ያስረሳል። ደስታ ሲበዛ አስረሽ ብጩ ውለታ ይረሳል። ዓላማም የሚረሳ በደስታ ነው። ሴት ሆና እንድትቆም ሴቶች በወንድ እንዲመኩ ያደረገቻቸው እመቤታችን ነው። እግዚአብሔር መልኩ ይሄ ነው። ጥቃቅን ነገሮችን እንኳን ፈልጎ የሚከፍል እስከ መጨረሻው ድረስ። እኛ ከብዙ ውለታዎች መካከል ብዙንም እንኳን የምንረሳው፣ እግዚአብሔር ደግሞ ውለታ እስከሚያገኝ ድረስ ፈልጎ ለቆ መደሰት ጥሩ አይደለም። ዓላማን ለቆ መደሰት፣ ወዳጅን ለቆ መደሰት፣ ማሩን ለቆ መዝለል ፈጽሞ ረሃብ ይገላል፣ ዋጋ ያስከፍላል። ደስታ በመጠን መሆን አለበት። ኢትዮጵያውያን ከምንታወቅባቸው ጠባዮቻችን መካከል አንዱ ሰውን አለመርሳት ነው። ውለታ የዋለልን ሰው አለመርሳት የኢትዮጵያውያን ጠባያችን ነው። ይሄ እግዚአብሔራዊ የሆነም ጠባይ ነው። ዘአኮ ይእምፅ እግዚአብሔር ታልእኮተክሙ፣ እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ላይ ሲናገር፣ እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም። ለምን ሲባል ቅዱሳንን አገልግላችኋልና፣ ወትትላኩሂ እንግዲህም ታገለግላላችሁና ለሱ ወዳጆች ያገለግላችሁትን አገልግሎት ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም እና ውለታን ባለመርሳት ዋናው መሰረቱ እግዚአብሔር ነው። እግዚአብሔር በጣም የሚያስደንቅ ውለታ ከፋይ መሆኑ ለሱ ያደረግንለትን አለመርሳቱ ብቻ ሳይሆን የሚደንቀን በሱ ስም ለሌሎች ያደረግነውን ውለታ እንኳን አይረሳም። ዘወሃበ ጽዋ ማይ ቆሪል ለአሃዱ እምሉ ንዑሳት ተመልከቱ እያሃጉል እሴቶ፣ ከታናናሾቹ ለአንዱ በእኔ ስም ቀዝቃዛ ውሃ በደቀ መዝሙሬ ስም የሰጠ ሰው ካለ እርሱ ዋጋውን አያጣም ይላል የማቴዎስ ወንጌል ምዕራፍ 10 ላይ ሲናገር። በእኔ ስም እንዲያውም በመጨረሻው ሰዓት ዓለምን ሊያሳልፍ ሲመጣ ለጻድቃን ተርቤ ያበላችሁኝ፣ ተጠምቼ አጠጣችሁኝ፣ ታርዤ ያለበሳችሁኝ፣ ታስሬ ጠየቃችሁኝ፣ ታስሬ ያስፈታችሁኝ፣ ታምሜ ጠየቃችሁኝ ብሎ ሲጠይቅ መቼ ርቦህ አበላንህ፣ መቼ ጠምቶህ አጠጣንህ፣ መቼ ታርዘህ አለበስንህ፣ መቼ ታስረህ አስፈታንህ ብለው ሲጠይቁት ጻድቃን ምን ላይ መለሱ? ዘገበርክሙ ለአሐዱ እምሉ ንዑሳን ሊተገበርክሙ፣ ከታናናሾቹ ከነዚህ ለአንዱ ያደረጋችሁት ለእኔ ማድረግ ነው ይላል። ለእኔ ያደርጋችሁልኛል እና እግዚአብሔር ለሌላ ያደረግነውን እንኳን የማይረሳ ውለታ የሚከፍል አምላክ ነው። ሰው እግዚአብሔርን መስሎ ከተፈጠረበት መልኩ መካከል አንዱ እግዚአብሔር ውለታ እንደማይረሳ ውለታን አለመርሳት ነው። በመጽሐፍ ቅዱስ የተማርነው፣ በአበው የተሰበክነው፣ በስሙ የተጠመቅንበት እግዚአብሔር መልኩ ይሄ ነው። ጥቃቅን ነገሮችን እንኳን ፈልጎ የሚከፍል እስከ መጨረሻው ድረስ። እኛ ከብዙ ውለታዎች መካከል ብዙንም እንኳን የምንረሳው፣ እግዚአብሔር ደግሞ ውለታ እስከሚያገኝ ድረስ ፈልጎ እንዲሁ የሌለው እንኳን ተገልጦ የሚታወቅ ውለታ ሳይኖረን ፈልጎ ሰለስቱ ምዕት ይህን ሲናገሩ ወይ ፈቅድ ምክንያተ ለድኂን፣ ሰውን ለማዳን ምክንያት ይፈልጋል። በምን ይዳኑልኝ፣ ምናቸውን ቆጥሬ ላድናቸው ብሎ እንዲሁም አባቶቻችን ሲናገሩ በኦሪት መጽሐፍ ስናነብ እግዚአብሔር ለሙሴ የአሮን የወንድምህ ልብስ እንደዚህ ያለ ይሁን፣ የኮቱ ኪስ እንደዚህ ያለ ይሁን፣ የደረቱ ቁልፍ እንደዚህ ያለ ይሁን፣ የቁልፉ ማስገቢያ ደግሞ ቀዳዳው እንደዚህ ያለ ይሁን ይላል። አሁን እግዚአብሔር እንዴት ያህል ጌታ ስለ ቁልፍ ለምን ያስባል? አያስብም? እንዲያርጉ አሁን እንደዚህ ለሰው ሲያስቡት እግዚአብሔር እንዴት ነው አሁን የደረት ኪስ፣ የደረት ቁልፍ፣ የቁልፉ ማስገቢያ እያለ እንደዚህ የሚለው ዝቅ ብሎ? ስለዚህ ጉዳይ ባለስልጣናት እንኳን ቁም ነገር የላቸውም። አሁን ባለስልጣናት አንተ ከደረት ኪስ ላይ 2 ቁልፍ ትከል ምናምን ብለው ይናገራል። አሁን የኢትዮጵያ ፕሬዝዳንት ወይም የሌላ ሀገር ጠቅላይ ሚኒስትር ወይም ፕሬዝዳንት ቢሆን እያንዳንዳችን ስለምንለብሰው የደረት ኪስና ቁልፍ ይጨነቃሉ? አይጨነቁም። እግዚአብሔር ግን ስለ ደረት ኪስ፣ ስለ ቁልፍ ስራ አታህል እንዴ ነው የምንለው? አንድ ሰው እጅዬ ላይ 2 ቁልፍ ነው መኖር ያለበት ቢለን፣ አሁን አንድ ሰው መጥቶ ልምከርህ ብሎ እዚህ ደረትህ ላይ ደግሞ 3 ቁልፍ ትከልበት ቢላችሁ ምንድን ነው የምትሉት? ስራ ፈት። ምንድን ነው እዚህ ደግሞ እንደዚህ የምትለው? ስራ የለም እንዴ እንል ነበረ። ለምን ይመስላችኋል እንደዚህ ያለው እግዚአብሔር? አሁን ይሄ የደረት ኪስ ምናምን ይሄ ዝቅ ያለ ነገር ነው። ምን ማለቱ ነው መስላችሁ? የእናንተ እንዲሁ ትንሹም ነገር ደስ ይለኛል ማለቱ ነው። እግዚአብሔር የማልወድላችሁ ነገር የለም ከኃጢአት ብቻ በቀር ለዚህ ሁሉ ነው የማስብላችሁ ነው የማስብላችሁ። ለዚህ አሁን አንዳንድ ጊዜ የሚመስለን አይመስላችሁም? ምእመናን አንዳንድ ጊዜ ለነፍሳችን የሚያስብልን እግዚአብሔር፣ ለስጋችን ደግሞ እኛ አይመስላችሁም? እንደዚያ ነው አይደል የምናስበው? እግዚአብሔር የነፍሱን የጸሎቱን የጾሙን እሱ፣ የትዳሩን የሆዱን ደግሞ እኛ የምናስብ ነው የሚመስለን አይደለም?
ሰራርቼ ወደ እግዚአብሔር እመለሳለሁ ይላል ሰው ማለት ነው። ስራውስ የማን ነው? መብሉስ የማን ነው? ተኝተን መነሳታችንስ የማን ነው? እግዚአብሔር ነው። እግዚአብሔር ሰው በልቶ ስለማደሩ የሚጨነቅ አምላክ ነው። ሰው በልቶ ስለማደሩ አልበላን ቢል እንኳን የሚያባላ ሰው አምጥቶ የሚያባላ አረፍተ ነገሩ ችግር ነው መሰለኝ። አብሮ የሚያመጋግብ እንበለው እንደሱ ይሻላል መሰለኝ ማለት ነው። አልበላን ቢል እንኳን የሚያመጋግብ ሰው ይዞ ይመጣል። ሰው ደግሞ መጥቶ እኛ ምግብ አልበላን ቢል ወይ ደግሞ ምግብ ሳንበላ የምናደርገው ሰውን ቢብል ራሱ መጥቶ ይበላል። እኔ እኮ እንደው እግዚአብሔርን ስናስቀው እኮ መንክር ድንቅ አምላክ እኮ ነው በእውነት ማለት ነው። ምክንያቱም አሁን አብርሃም ጾሙን አደረ ብሎ መምጣት፣ አብርሃም እንግዳ ካልመጣ አልበላም ቢል አብርሃም እንዲበላ ብሎ አሁን የሰማይ አምላክ መጥቶ ከአብርሃም ማዕድ መቀመጥ፣ ደግሞ አብርሃም እንዲበላ ብሎ እግዚአብሔር እየበላ መታየት። እግዚአብሔር እንጀራ በላ እኮ የሚለው ስድብ የሚመስል ነገር ነው። ለአብርሃም መብላት ግን እግዚአብሔር እየበላ መስሎ ይታየዋል። ይህስ እሳት ቅቤን በላ እንደማለት ነው ይላሉ አባቶቻችን። እግዚአብሔር አይበላም፣ ግን አብርሃም እግዚአብሔር እነዚህ እንግዶች ከበሉስ እያለ እንዲበላ የሶስት ቀን ጦመኛ ስለሆነ እግዚአብሔር እንጀራ የሚሰጥ ብቻ ሳይሆን ስንበላ እንዳያንቀንም የሚጠነቀቅልን ነው። እንድንበላም የሚያስብልን ነው። ስለ ሁሉ የእናንተ አለ ተመልከቱ፣ ወለክሙሰ አለ ተመልከቱ፣ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተስ የራስ ጠጉራችሁም የተቆጠረ ነው። የሰማይ አባታችሁ ሳያውቅ ከራስ ጠጉራችሁ አንዷ እንኳን አትነቀልም ይላል። ሰፍሮ ቆጥሮ ነው የሚያውቀን ስለ እያንዳንዱ። አሁን እግዚአብሔር ተመልከቱ፣ ስትበሉ እንዲህ አድርጎ አሁን መጽሐፈ ሲራክ 34 ላይ ያለ ስለ አጎራረስ እንጀራ እንዴት እንደምናጣብቅ፣ ወጡን እንዴት እንደምናጣብቀው፣ ድስቱን እንዴት እንደምንቀርቡ ተጽፏል። አሁን እዚያ ማለት አሁን ሲሳ አሁን እግዚአብሔር አሁን ስትበላ ምላስህን አታጩህ ይላል። መጽሐፈ ሲራክ ነው ልኩ ስትበላ ምላስህን አታጩህ። አያችሁ እግዚአብሔር ሰው እንዳይጠላን ብሎ ማለት ምኑ ነው? አያ ደግሞ አሚሊል ብሎ ሰው እንዳይጠላን እግዚአብሔር እንድንወደድ የሚፈልግ የሚጠነቅቅልን የሚያስብ እግዚአብሔር እናትም አባትም የሚባል እኮ ለዚህ ነው። አንተ አቡነ ወአንተ እምነ ይላል ቅዱስ ያሬድ። አንተ አባታችን ነህ፣ አንተ እናታችን። እናት አሁን ልጇ እንዳይከፋበት ቆይ እስኪ ልጄ ቅቤ ብታጣ እጇን በውሃ ነክራ አብስ አድርጋ ነው ልጇን የምትሰደው። አመድ ሆንክብኝ ሰሞኑንስ ብላ አብሳ ትሰደዋለች። እንዳይከፋብን ሰው እንዳይጠላን ሰው እንዳይጸይፈን ስትበላ ምላስህን አታጩ። መጽሐፍ ቅዱስ ላይ ያለው እኮ ነው። እጅህን አትላስ ይላል። እንግዲህ ተመልከቱ፣ ወጭቱን ወደ አንተ አትጎትት፣ ወደ ማዕዱ ቀስ እያልክ ደግሞ አትቅረብ። ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ እየቀደም መቅረብ የስስት ይመስላል ይላል። አንድ ጊዜ ነው ከማዕድ የሚቀርብ ማለት። ለሁሉ ነገራችን እግዚአብሔር ያስብልናል። ሁላችሁ እግዚአብሔር ያስብልኛል በሉ። ማን ያስብልኛል? የእምነት መቆሚያውና መሰረቱ እግዚአብሔር ያስብልኛል። ጭንቀትን በእግዚአብሔር ላይ መጣል። እናት እንኳን የእግዚአብሔርን ያህል ለልጇ የማሰብ ስልጣን የላትም፣ አቅም የላትም። በእውኑ እናት ልጇን ትረሳለችን ይላል። አዎ ትረሳለች ይላል። እንግዲህ ልጅ ሰውን ባለመርሳት አንደኛይቱ እናት ናት ማለት ነው። እግዚአብሔር እንደነገረን በትንቢተ ኢሳይያስ እናት ልጇን ትረሳለች። አዎ ትረሳ ይሆናል ሲደክማት፣ ሲርባት፣ አልቅሳ ሲደክማት ስተኛ ቢያንስ ትረሳናለች አይደል? ትረሳናለች። እግዚአብሔር ግን መቼ ይረሳናል? መቼም ቢሆን የማይረሳን በእጃችን ላይ እኔ እኮ እናንተን በእጄ ቀርጫችኋለሁ ይላል በዚያ በዘካርያስ ትንቢት ላይ እጁ ላይ የተጻፈን ጽሑፍ ቅርብ አድርገን እንደምናየው እግዚአብሔር ሁልጊዜ በዓይኖቹ ትኩር ብሎ የማይተኛ ትጉ ዘይነውም ዘይደቅሶ ዘይነውም የማይተኛ የማይደክም የማይሰለች ወረፋ የማያስጠብቅ የዚህ ዘመን ባለስልጣናት አሁን በስንት ይደርሰን ነበር ወረፋው ብናስመዘግብ ለማግኘት። እግዚአብሔርን አሁን ሁላችን እግዚአብሔር ሆይ ብንል ሁላችንም አንድ ጊዜ አቤት ይላል። እንዲህ ያለ ዳኛ ነው። ተመልከቱ። ርህው ዴዴከ ወአልቦ ዘይበው ይላል አረጋዊ መንፈሳዊ። ወደ አንተ የሚገባ ጠፋ እንጂ ያንተ በርስ ሁልጊዜ እንደተከፈተ ነው ይላል። የሚገባን የታጣ እንጂ አንተ ሁልጊዜም የተከፈተ በር ነህ፣ ደጅህ ተዘግቶ አያውቅም ብሎ ይነገራል። እና እግዚአብሔር ሁለንተናችን የሚወድልን ሁለንተናችን የማይንቅ አምላክ ነውና ስለዚህ ሁሉ ውለታችንን አይረሳብንም። ሰይጣን ሰዎችን የሚፈትናቸው አንዱ እግዚአብሔር ረስቶኛል፣ ትቶኛል፣ ሰልችቶኛል፣ ጸሎቴን አይሰማውም፣ ዝም ብዬ በከንቱ ነው የምደክም፣ መልስ የማይሰጠኝ ኃጢአተኛ ሆኜበት ነው። ጊዜ ሲረዝምብን እንደዚያ ብለን እንሰለቻለን፣ ጥያቄያችን ሳይመለስ ሲቀር ማለት ነው። ስለዚህ ለዚህ ሁሉ ነው እግዚአብሔር ይወደኛል፣ እግዚአብሔር ያስብልኛል ብለን ለአጋንንት መመለስ ያለብን። የሚወደን አምላክ ፍቅሩን ቸርነቱን ከኛ አያርቅብን እና እኛም እሱን መስለን ደግሞ የሰዎችን ትንንሽ ነገሮቻቸውን ሁሉ ዋጋ መስጠት አለ። አያችሁ እግዚአብሔር ትንንሿን ነገር ሁሉ ያያል፣ ትንንሿን ነገር ሁሉ ትኩረት ይሰጣል። ወገኖች እኔ አንድ ነገር ልንገራችሁ፣ የእግዚአብሔር ቤተሰቦች እግዚአብሔር ከሰው የሚንቀው ስጦታ የለም። ውሃን ይቀበላል። እንግዲህ ከውሃ የበለጠ ተመናቂያ የለም። የመጨረሻውን ነገር ይቀበላል። ድቃቂውን ሳንቲም፣ እፍኝ ዱቄት፣ እፍኝ ጥሬ፣ ቢታጣ እንባ፣
ቢታጣ ደግሞ ገንዘብ ቢታጣ ሙክት ቢታጣ እህል ባንሰጠው ወርቅ ብር ባንሰጠው ደግሞ ቁሞ ማደር። አሁን ነሐሴ 28 ቀን የአብርሃም የይስሐቅ የያዕቆብ ቃል ኪዳን ምን ይላል? በዚህ ቀን ለቤተ ክርስቲያን መባ መስጠት ቢያቅተው ሌሊቱን ሙሉ ሳይተኛ የአብርሃም አምላክ ማረኝ ሲል ያደረውን ሰው ምረዋለሁ ይላል። በዚህ ሁሉ እግዚአብሔር ግን አንድ ነገር መርሳት የሌለብን እግዚአብሔር ይሄንን ሁሉ ነገራችን ጥቃቅኗን ሁሉ ተቀብሎ በጥርኝ ውሃ የሚምር ቢሆንም የሚንቃት ሕግ ግን የለችውም። እየሰማችሁ ነው? የሚንቀው ሕግ የለም። ቀላል ነገር የሚላት ሕግ የለችውም። እሱ ማለት አንዲት ነቁጥ ብትሆን ማለት እግዚአብሔር ትንሽ ነገር የለውም። ይሄኛው ቀላል ነው። ኧረ ስንት ነገር አለ ይላል። አሁን የዛሬ ሰው አይደለም ይላል። ይሄ ቀላል ነው። ኧረ እንደው ስንት አለ ይላል። የሌላ ኃጢአት መብዛት ይሄኛውን ኃጢአት እንድንሰራ አያስፈቅድልን። ስለዚህ ከኃጢአት የምትንቁትም ነገር መኖር የለበት። መርዝ ሆኖ የማይገድል ኃጢአት ሆኖ የማይጎዳ ጽድቅ ሆኖ የማይጠቅም የለም። የመርዝ ትንሽ ነው፣ በቃ ትንሽ ናት እኮ ብሎ በትንሽ ጣት እንድቻ አድርጎ ምላስ ላይ ቢያደርጓት ይገላል። የኃጢአት ትንሽ የለው፣ የጽድቅም ትንሽ የለው። እግዚአብሔር ውለታችን እንደማይረሳ በደልም አይረሳምና እመቦ ዘአበሰ አይደለም እመቦ ዘወድቀ ውስተ ኃጢአት ይርሳ እስመ ዘይትረሳ። በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና። በኃጢአት የወደቀ ሰው ካለ አይርሳ የማይረሳ ነውና። ቅዱስ መቃርዮስ የበረሃው ኮከብ ሲናገር እኛ ኃጢአቶቻችንን ከረሳናቸው እግዚአብሔር ያስብብናል፣ እኛ ኃጢአቶቻችንን ካሰብናቸው እግዚአብሔር ይረሳልናል ይላል። አያችሁ፣ እኛ ስናስብ እሱ ይረሳዋል፣ እኛ ስንረሳው እግዚአብሔር ይቆጥረዋል። ኃጢአቴ ቅድሜየ ውእቱ በኩሉ ጊዜ፣ ኃጢአቴ ሁል ጊዜ በፊቴ ነው ያለ ቅዱስ ዳዊት እንደዚህ ነው። ስለዚህ እግዚአብሔር እንደማይረሳ እኛም ውለታውን እንዳንረሳ፣ የቅዱሳንንም ውለታ ከመርሳት እግዚአብሔር የማይረሳ ልብ ያድለን። እንግዲህ እንደዚህ ብሎ የተነገረው ኢትዮጵያዊ መልክ የሚባለው ይሄ ነው፣ የሰውን ውለታ አለመርሳት ማለት ነው። ዝም ብሎ ሐሙስ በልቶ ዓርብ ሲታጣ መራገም አይደለም። ኢትዮጵያዊ አስተዋይ ነው። ፈጥኖ አይወስንም፣ ፈጥኖ አይሳደብም፣ ፈጥኖ አያመሰግንም። ኢትዮጵያዊ እንደዚህ ነው። የጎንደር ሰው በተለይ እንደዚህ አይደለም። ጎንደሬነት ማለት እንደዚህ ሰከን ማለት ነው። የጎንደር ሰው ማለት አሁን የጎንደር ሰው እኮ ሰውን ይወዳል። መውደዱን ግን ይናገራል አይናገርም። ችግር ሲመጣ ግን ይደርሳል አይደል እንዴ? ለምሳሌ አሁን እኔ እዚህ ውስጥ እያስተማርኩ ነው። አሁን እያስተማርኩ ነው። አሁን ነገ በመንገድ ብታገኙኝ አባ ደህና ነዎት እንደማትሉኝ ያውቀዋለሁ። ስለምጠሉኝ አይደለም፣ የጎንደር ሰው ማሽቃበጥ ስለማይወድ ነው። ስለዚህ እንደዚህ ያለ ይሄ ጥሩ ጠባይ ነው በእውነቱ ማለት በአፍ አመስግኖ በልብ ከመርገም ዝም ብሎ በዚያውም ደግሞ ሊታዘብ ነው። የጎንደር ሰው ቀላል መስሏቸዋል። ሊታዘብ ነው። ይህ ሰውዬ እስኪ ከቤተ ክርስቲያን ጥሩ ነው፣ በከተማ ደግሞ እንዴት ነው እስኪ እንታዘበው እንከታተለው ብሎ ነው ደግሞ ማለት ነው። ይህም ጥሩ ነው። ይህም አይጠላም በእውነቱ ማለት ነው። ብልሃት መልካም ነው። ስለዚህ አሁን እኔ የምነግራችሁ ምንድን ነው መሰላችሁ? ውለታ አለመርሳት። ሰው በታረቅን ጊዜ ወይም ሰላም ፍቅር በነበርንበት ጊዜ ያደረገልንን ነገር ባጠፋን ጊዜ በበደለን ጊዜ መማር አለብን። እግዚአብሔር ስንወድቅ ስንረክስ የጥሩ ዘመናችንን አስቦ ነው የሚምረን እና በተጣሉ ጊዜ የወዳጅነትን ጊዜ ማሰብ ይገባል። ሰው ሰውኛውን ነው ሰሙን ነው። ወርቁ ግን ረሳችሁት የተባለ ሌላ ሰው ነው። ወደሱ እመጣለሁ። እንግዲህ የኢትዮጵያዊ ሰው ዮቶር ነው እንደዚህ ያለው እና ኢትዮጵያዊነት ማለት ውለታን አለመርሳት ነው። በሉ እስኪ ሁላችሁ በሉ እንጂ ኢትዮጵያዊነት ማለት ምን ማለት ነው? ውለታን ኢትዮጵያዊ ሰው አንዱ ምልክቱ ምንድን ነው? ውለታ የማይረሳ ማለት ነው። ውለታ የማይረሳ። እሺ ይህንን የተናገረው ማን ነው? ዮቶር ነው። ኢትዮጵያዊ ነው። እንግዲህ ወደ ታሪኩ ልውሰዳችሁና ርዕሰ ነቢያት ሙሴ በግብፅ ምድር ከባህር ወጥቶ በፈርዖን ቤተ መንግስት ካደገ በኋላ 40 ዓመት ሲሞላው ወጥቶ ወገኖቹን መፍቀድ ጀመረ። በፈርዖን ቤተ መንግስት ነው ያደገ። እናቱ የወገኖቹን ፍቅር እየነገረች አሳድገዋለች። ሃይማኖትህ እግዚአብሔር፣ ወገንህ እስራኤል፣ ሀገርህ ኢየሩሳሌም ነው እያለች አስተምረዋለች። ሶስቱን የሃይማኖት ፍቅር፣ የሀገር ፍቅር፣ የቤተሰብ ፍቅር ይህን ሁሉ አስተምረዋለች። የወገን ፍቅር አስተምረዋለች። ሰው ይሄ ሊኖረው ይገባል። እናት ልጅን ስታሳድግ፣ አባት ልጁን ሲያሳድግ ይሄን መንገር አለበት ለልጁ መጀመሪያ ሃይማኖቱን እንዲወድ፣ ከዚያ ምን ያለው ወገኑን እንዲወድ፣ ሰውን ማለት ነው። የእባብ ወገን እባብ ነው፣ የሰው ወገን ሰው ነው። ከዚያ ደግሞ ሀገሩን እንዲወድ፣ ምድረ በዳውን ሁሉ እንዲወድ ይነገረዋል ማለት ነው። እግዚአብሔር ፍጥረትን ሁሉ አስማምቶ እንደፈጠረ ሰው እግዚአብሔርን መምሰል ሲጀምር ከፍጥረታት ጋር ተስማምቶ ይኖራል። ለፍጥረታት ያስባል። ለቀላዩ፣ ለወንዙ፣ ለነፋሱ ሁሉ ያስባል። ለደመናው ያስባል። አገኘው ብሎ ውሃውን እንኳን እንደፈለገ አይደፋውም። ፍጥረታት ጋር ሁሉ ተስማምቶ መኖር ይጀምራል። ለሚረግጣት ምድር ያስባል። በቀደም እንደተነጋገርነው እንደ አቡነ ገብረ መንፈስ ቅዱስ ለሚረግጧት ምድር ያዝኑላት ነበረ። እሳቸው ከቆሙበት ቦታ ላይ ዝናብ ሳይዘንብ ሲቀር እኔ ስለቆምኩባት መሬቲቱ ደርቃ ቀረች ብለው
እንደገና ሸሽተው ያችን ዝናብ እንዲዘንብባት ያደርጋሉ። እና ኢትዮጵያዊነት ማለት እግዚአብሔራዊነት ማለት እግዚአብሔራዊነት ማለት ደግሞ ምንድን ነው? ተመልከቱ። አንዱ ውለታን ማሰብ ነው። ከፍጥረታት ጋር ሁሉ ተስማምቶ መኖር ነው። እና ኢትዮጵያዊ ሰው ዮቶር ለሙሴ ነገረው ይሄ ነው። ሙሴንም እናቱ ይህንን እያስተማረች አሳደገችው። ኋላ ወገኖቹ እስራኤልን ወጥቶ ሲያይ እስራኤል እየደከሙ ጡብ እየሰሩ ተመልከቱ፣ ጭቃ እያቦኩ ወንድ ወንድ ሲወለድ እየተገደለ ሴት ሴት እየተለቀቀ እንዲህ እየተባለ በነበረበት በመከራ ዘመን የተወለደ ነው ሙሴ። ኋላ ተመልከቱ፣ በዚያ መከራ ህዝቡ ጭቃ ሲያቦካ ውሎ እንግዲህ እንዲያውም ተደጋግሞ የሚተረክ ነው። ከጭቃው ውስጥ ነፍሰ ጡር ጭቃው ላይ ያለች ረምጥ የመጣ ብትባል እሱ ውለጅው ከጭቃው ላይ ብትወልድ ልጆቿ ልታነሳ ብትል የሰው ደም ጭቃውን ያጠነክረዋል እንጂ ምን ያደርገዋል ብለሽ ነው እርገጫቸው እየተባለ እንደዚህ ያለ ግፍ በሚፈጸምበት ጊዜ ነው ሙሴ የተወለደው። በእንደዚህ ያለ ያንን የሚሰሩትን ጡብ አይጠቀሙበትም። ለማይጠቀሙበት ለፈርዖንና ለግብፅ ነው የሚሰሩት። ሲለፉ ውለው የሚበሉት መናኛ ምግብ ዱባ ተልባ ነው። በእንዲህ ያለ መከራ ዘመን ተወለደና በፈርዖን ቤተ መንግስት እግዚአብሔር አሳደገው። አድጎ ህዝቡን ለመጎብኘት ወጣ። ክንዱ ሲበረታ ሲያይ ግብፃዊው ዕብራዊውን ወይም እስራኤላዊውን ሲጨቁነው ያያል። ጊዜ ሰጠኝ ብሎ ግብፃዊው አባቶቻችን በሐተታ ሲያትቱ ግብፃዊው ዕብራዊው የሚያጥብበትን እንዶድ ቀምቶ እኔ ልጠብበት ብሎ ሲቀማው አየ። እንዶድ ታውቃላችሁ አይደል? ሳሙና ብላችሁ መያዝ ትችላላችሁ። ቀማው። እንዴት ትቀማዋለህ ሲለው እንኳን እንዶዱን ደሙን እንዶድ ቆዳውን ምንጣፍ አድርጌ ባጥብበት ደግሞ አንተ ምን ቤት ነህ? ወነጸረ ሙሴ ለፌ ወለፌ ወዲያ ዘወር አለና ሙሴ ክንደ ብርቱ ስለሆነ ከቡደ መዝራይት ነው ይለዋል። ክንዱ በጣም ከባድ ነው። የሙሴን ክንድ 3 ሰው እንኳን ተሸክሞት አይቆምም። በጣም አስጨናቂ ክንድ ነው ያለው። ሳብ አርጎ ያንን ግብፃዊ ፈጠፈጠው። አሸዋ ለበስ አርጎ መግደል አማራችሁ እንዴ? ነውር ነው። አሸዋ ለበስ አርጎት። አንዳንዱ ሰው እኮ የዋህ ነው። እንደዚህ ሲባል ገሌን ነበር እንደዚህ ይላል አይደለም እንዴ? ወይ ያበሸቀውን ዳኛ ወይ ደግሞ አንዱ ነገር ገሌን ነበር እንደዚህ ትላላችሁ። እንደዚህ አይባልም። እሺ ተበቃይ እግዚአብሔር ነው፣ በቀል የኔ ነው ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። ስለዚህ ከዚያ በኋላ ፈጠፈጠውና ሙሴ እንደገና ሰው አላየውም ገብቷል። በበነገው ደግሞ ሲሄድ ዕብራዊና ዕብራዊ ደግሞ ተጣልተው እናንተ ወንድማማች አይደላችሁም እንዴ? ደግሞ በእኛ ላይ አንተን ማን አሰለጠነ? አርፈህ ቁጭ በል። ትናንትና ግብፃዊውን እንደገደልክ እኛ ልትገለን ነው አለው። ወነጸረ ሙሴ ለፌ ወለፌ ሙሴ ወዲያና ወዲያ አየ እና ሰው ዓለምን አይቶ ገደለ አላለምን? ማን አይቶት ነው ቢሉ ሙሴ አላየም አለ እንጂ ሙሴን አላዩትም አለ ወይ ይላል። ሙሴ ሰው አላየም አለ። አንድም አመስጋኝ አማሳኝ እንዲሉ ሙሴ ባይኖር እኮ ያ ግብፃዊ እናንተ ፈጅቶ ነበር ትናንት ብሎ አውግቶ ይውላችሁ መከራ በሙሴ ለካ ያ ነገር ተሰምቷል። ከዚህ በኋላ ከፈርዖን ቤተ መንግስት ወጥቶ ፈርዖንም ይህንን ሲሰማ ተቆጣ። ወጎየ ሙሴ እምነገጹ ለፈርዖን ሙሴ ከፈርዖን ሸሽቶ ሄደ ይላል። ወደ ምድያም ወጣ። ምድያም የምትባል ቦታ ኢትዮጵያዊት ይባል። ምድያም የሚባለው እንግዲህ የኢትዮጵያ ግዛት ስለነበረ ነው እንጂ ዛሬ ግን አይደለም። ኢትዮጵያ ተብሎ የሚጠራው ያን ጊዜ ምድያም የኢትዮጵያ ግዛት ስለነበረ በዚያ ሲሄድ የእግዚአብሔር ሰው ከእግዚአብሔር ሰው ይደርሳልና ሲሄድ ዮቶር የሚባለው ሰው 7 ሴቶች ልጆች ነበሩ። ወንድ ልጅ የለውም እና በሀገራቸው ውሃቸው የውሃ ጉድጓድ ነው። የውሃ ጉድጓድ ጠላት መርዝ እንዳይነሰንስበት ብለው ለ50 ለ60 የሚነሳ ከባድ ድንጋይ ይገጥሙታል። ኋላ ያንን ገጥመውት ሄዱ። የዮቶር ልጆች ሴቶቹ ሊያጠጡ መጡ። ሊያጠጡ ሲመጡ እረኞቹ ይከለክሏቸዋል። ዞር በይ ኋላ ታጠጫለች። ደሞ ሴት ደሞ እየተባለ በዘመኑ ሴት ይጨቆን ስለነበረ ማለት ነው። ዛሬ አልፎላችኋል አይደል? ማን ያሳለፈላችሁ? እመቤታችን ናት ያሳለፈችላችሁ እንጂ መንግስት አይደለም ብዬ ነው። ከሆነም ሊሆን ይችላል እንግዲህ ማለት ነው። እመቤታችን ናት መጀመሪያ ለሴት ነፃነት የሰጠች ወላዲተ አምላክ ናት። የሴትን ስድብ ያራቀችው እሷ ናት ማለት ነው። ተፈስሒ ኦ እግዝእቴ ቅድስት ድንግል ተመልከቱ እንተብኪ ተበትከ ማይሰረ ሔዋን ማይመሚ እንተገደፋ እግዚአብሔር ውስተ ደይን እግዚአብሔር በደይን የጣላት የሔዋን ጽኑ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። ለምናመሰግናለን ለዚህ ነውና ሴት ሆና እንድትቆም ሴቶች በወንድ እንዲመኩ ያደረገቻቸው እመቤታችን ናት። እናንተ መናጦች በእናንተ ምክንያት ከገነት ወጥተን ሲሉ በእኛ ምክንያት ብትወጡ በእኛ ምክንያት ገብታችሁ ይሄ አሁን ማንን ሲያዩ ነው እንዲያሚሉ እመቤታችን አይተው ብለው ፋንታቸውን ዛሬ የሴቶች የመመካት ዘመን ነው ይላል። በወንዶች የሚመኩበት ዘመን ነው። ታዲያ ወደዚያ ሂጅ እያሉ እየከለከሉ እነዚያን ልጆች እንዲያጠጡ አላደርጋቸዋል። ኋላ ሙሴ ደረሰ። ሙሴ ምንጊዜም የፍትህ ወዳጅ ነው። ኋላ
እነዚህ እረኞች የአገሩ እረኞች ተሰብስበው ብዙ ነው እንግዲህ ቁጥሩ አልተጻፈም በመጽሐፍ በጣም ብዙ እረኛ ነው። የሙሴን ክንድ ግን ማን ነው የሚቀርባል? ስለዚህ ምን አለም ወደዚያ ሄዱ ቆዩ። መጀመሪያ ሴቶቹ ነው የሚያጠጡ አያውቃቸውም ብሎ ያንን ድንጋይ ብቻውን አንስቶ ስሳ ሰው የሚያነሳውን ብቻውን አንስቶ አጠጣላቸው። ደስ አላቸው። እነዚህ ልጆች ደስ አላቸውና ምን አይነት ደግ ሰው ነው እንዲያ አያውቀን አናውቀው እንዲህ አድርጎ እንዲያው በጎቻችን ያረካልን እኛንም ከስድብ ያዳነን እነዚህ እረኞች እጅ ያስጣለን እያሉ እየፈነጠዙ ሙሴን ጥለውት ሄዱ። ሙሴን ጥለው ሄዱ። ኋላ አባታቸው ልጆቼ ዛሬስ በሰዓት መጣችሁ ቀናችሁሳ? አረ ይገርማል። አንድ ግብፃዊ መጥቶ እረኛውን ሁሉ አባሮ ድንጋዩን ብቻውን አንስቶ እሱ አጠጣልን እኮ ለዚያ ነው ቶሎ የመጣን አሉት። ለምን አሁን ሰውየው የት ነው ብላችሁ እንጃ። ለምን ታደጋሁ ለውእቱ ብእሲ እንዲህ ያለውን ሰው ለምን ተዋችሁ? ሲበሉላችሁ እንዲህ ያለውን ሰው ለምን ተዋችሁት? እረኛ እጅ ያስጣላችሁን ከባድ ሸክም ያነሳላችሁን ውሃ የከፈተላችሁን እንዲህ ያለውን ሰው ለምን ተዋችሁት? ተመልከቱ። ሂዱና ጥሩት ይብላ እክለ ወይስተይ ማየ። ሂዱ ጥሩት። እንዲህ ያለውን ሰውማ ናኛ ቤት ግባ እግርን እንጠብ ብላ ጠጣ ከድካም እረፍ ብሎ ማምጣት ነው እንጂ እንዲህ ያለ ሰው ጥሎ ይመጣ? አየ ልጅ ነገር አያችሁ። ደስታ ባለ ውለታን ያስረሳል። ደስታ ሲበዛ አሰረሽ ብጩ ውለታ ይረሳል። ዓላማም የሚረሳ በደስታ ነው። ወዳጅም የሚረሳ በደስታ ነው። አይደለም እንዴ? አዎ በደስታ ይረሳል። ቢሰለቻችሁም ልድገመው። የቀበሮ ደስታ ታውቃላችሁ አይደለም? ቀበሮ በጣም ነው የምታሳዝነው። የጣዝማ ማር ትወዳለች እና ጣዝማ ማር የሚባለው ንቢቱ ከመሬት በታች ነው የምትሰራው እና ቀዳዳዋ በጣም ትንሽ ናት። የንቢቱ መውጫ ብቻ ናት። ያችን በጣም አይናማ ሰው ነው የሚያየው። ኋላ ያቺ ስታገኛት ቀበሮ ኧረ ጣዝማ አገኘሁ ኧረ ጣዝማ አገኘሁ እያለች መዝለል ወደዚያ እየሄደች ስትመጣ የለም። ይሄ ምን ይባላል? ቀበሮ ደስታ ይባላል። ስትመጣ የለም። አሁን ግን ይላሉ ሊቃውንቱ የዘመኑን መክፋት መናገር ነው። በሁለት እግሯ ጉድጓዱ ላይ ቆማ በሁለት እግሯ ብቻ እየዘለለች ትደሰታለች፣ እንዳይጠፋት ማለት ነው። በሁለት እግሯ ቆማ ሁለት እግሯን ብቻ ዱብ ዱብ እያደረገች እንዲህ ያለ የምትደሰት። ለቆ መደሰት ጥሩ አይደለም። ዓላማ ለቆ መደሰት፣ ወዳጅን ለቆ መደሰት፣ ማሩን ለቆ መዝለል ፈጽሞ ረሃብ ይገላል፣ ዋጋ ያስከፍላል። ደስታ በመጠን መሆን አለበት።